በግብጽና በእስራኤል መካከል የተኩስ ልውውጥ መደረጉ ተሰማ። የግብጽ ጦር የላቁ መሳሪያዎችንና የኤሌክትሮኒክስ መሳሪያዎችን ስለመጠቀሙ ዘገባዎች ወጥተዋል። የኢራን ባህር ኃይል አዛዥ ትናንት ምሽት በግልጽ እንደተናገሩት ማንኛውም የአሜሪካ ጦር ከአረብ ባህር ወደ ሆርሙዝ ባህረ ሰላጤ የሚያደርገው እንቅስቃሴ ወይም አሁን ካሉበት ቦታ የሚቀይሩት ስምሪት በኢራን ባህር ኃይል በኩል ተግባራዊ እርምጃ እንደሚደረግባቸው አስጠነቀቁ። ፕሬዝዳንት ትራምፕ ከአየር ድብደባ ውጭ ሌላ ምንም ነገር የማይፈልጉ ይመስላል። ከዚህ ቀደም እንደተሰማው ከሆነ በኢራን ምድር ላይ ወታደሮችን ለመላክ ዝግጅት ላይ ነበሩ። ምክንያቱም ይህ በፖለቲካ ረገድ ትልቅ ዋጋ ያስከፍላቸው ነበር። አዎ ወደ ውጊያ የመመለስ እድል አለ። በተለይም ዛሬ ለአክሲዮስ መረጃ የሰጡት ምንጮች የአሜሪካ ወታደራዊ አመራር ውጊያው እንደገና ከጀመረ በኋላ የተወሰኑ ግን ጠንካራ የሆኑ ድብደባዎች ለመሰንዘር ሁሉንም እቅዶች ማዘጋጀቱን ተናግረዋል። ፑቲን በትራምፕ ፊት እንዲህ ሲሉ አውጀዋል። በኢራን ላይ የሚደረግ ማንኛውም የምድር ላይ ድብደባ እንደ ራስ ማጥፋት ነው የምንቆጥረው በማለት አስጠንቅቀዋል። ኢራንም የድንገተኛ ሞት ስትሮክ የተባለውን መሳሪያ ወደ ጦርነቱ ሜዳ ማስገባቷን አስታውቃለች። ቴህራንም በዜሮ ርቀት ላይ በሚደረግ አስገራሚ ጥቃት መፈጸሟ ተሰማ። አረብ ኤሚሬት ከባህረ ሰላጤው የትብብር ምክር ቤት ጂሲሲ ራሷን እያገለለች ሲሆን ሳውዲ አረቢያን ለመቀናቀን ወደ ቴል አቪቭ እቅፍ እየገባች ይገኛል። ትራምፕና ኔታንያሁ ለዚህ አቀባበል ማድረጋቸው ተሰማ። ሳውዲ አረቢያ ለሁቲ እጇን ለመዘርጋት አዲስ ምዕራፍ እንዲከፈት እየጠየቀች ይገኛል። የእስራኤል ጦር በሊባኖስ እያፈገፈገ ሲሆን የሊባኖስ ታጣቂዎች ጦርነቱ ሕግ የማይቀይር አዲስና ስልታዊ መሳሪያ መጠቀማቸውን አውጀዋል። የግብጽ ጦር ከእስራኤል ጋር ለመጀመሪያ ጊዜ የድንበር ግጭት የኤሌክትሮኒክስ ፍልሚያ መጀመሩን አስታውቀዋል። ቴል አቪቭም አሜሪካን ለእርዳታ እየጠራች ሲሆን ግብጽ የሰላም ስምምነቱን እንዳትጥስ አስጠንቅቃለች። ይህ ተፈጻሚነቱ የታገደ ጦርነት ነው ሲሉ የኢራን የአሜሪካና የእስራኤል ጦርነት አሁን ለእርቅ ጊዜ የለም የሚል ሕግ እያወጁ ነው። ሁሉም ለዜሮ ሰዓት ዝግጅቱን እያጠናቀቀ ይገኛል። የዓለም አውሮፕላኖች በአልዳፍራ እየተሰበሰቡ ባሉበት ወቅት ፔንታጎን የበለጠ አስፈሪ የሆነ ትዕይንት እያዘጋጀ ይገኛል። በየሰዓቱ የሚወጡ አጫጭር ሰበር መረጃዎች እንዲደርሷችሁ ላይክ እና ሼር እንዲሁም ለቻናሉ አዲስ ከሆናችሁ ቻናሉ ሰብስክራይብ እና የደውል ምልክቱን በመጫን እስከመጨረሻው ተከታተሉ። የአሜሪካ ማዕከላዊ እዝ የኢራን መሰረተ ልማቶች ኢላማ ያደረገ ከፍተኛ የአየር ላይ ድብደባ ለመሰንዘር እቅድ ማውጣቱን አክሲዮስ ዘግቧል። ዓላማው ቴህራንን ወደ ድርድር እንድትመለስ ለማስገደድ ሲሆን እቅዱ ቢጠናቀቅም ትራምፕ ግን አሁንም ኢኮኖሚያዊ ማዕቀቡን ከአየር ድብደባ ይልቅ ውጤታማ ነው ብለው እንደሚያምኑ ገልጸዋል። ድንገተኛ የልብ ድካም ወይም ስትሮክ እንዲይዛቸው ዘንድ እመኛለሁ ሲሉ የኢራን ባህር ኃይል አዛዥ አፌዙባቸው። በዜሮ ርቀት ላይ የሚገኝ ሚስጥራዊ መሳሪያ መኖሩን እያስታወቁ አድሚራል ሻህራም አራኒ እንደተናገሩት ጠላት ኢራንን በአንድ ሳምንት ውስጥ አሸንፋለሁ ማለቱ አሁንም ቀልድ ሆኗል ብለዋል። ለመጀመሪያ ጊዜ አብርሃም ሊንከን የተባለችው የአሜሪካ ጦር መርከብ ላይ 7 ትክክለኛ ምቶች ማድረሳቸውንና ለጊዜው ከጥቅም ውጭ ማድረጋቸውን ገልጸዋል። አድሚራሉ አክለውም በጠላቶች ልብ ውስጥ ሽብርን የሚዘራ አዲስ መሳሪያ በቅርብ ይፋ እንደሚሆን ተናግረዋል። ይህ የኢራን ጥንካሬ ማሳያና የስትሮክ መሳሪያ ወደ ፔንታጎን ቢሮዎች ውስጥ ንዝረትን የፈጠረ ይመስላል። አዲሱ የአሜሪካ መከላከያ ሚኒስቴር ፒት ሄክሴዝ ከኢራንና ከሊባኖስ ታጣቂዎች ጋር ያለው ፍልሚያ ውስብስብ መሆኑን አምነዋል። ተቃዋሚዎቻቸው በሜዳው ላይ ልዩ የሆነ ጥንካሬ እያሳዩ እንደሆነና እጅ የመስጠት ምልክት እንደማይታይባቸው ገልጸዋል። በቴል አቪቭና በዋይት ሃውስ ያሉ ውሳኔ ሰጪዎች ወደፊት ለመሸሽ የመረጡ ይመስላል። በኔታንያሁና በትራምፕ መካከል ያለው ቅንጅት ከጨለማ ክፍሎች ወደ ካቢኔው ጠረጴዛ መጥቷል። የእስራኤል ካቢኔ በሊባኖስና በኢራን ጉዳይ ላይ ረጅም ስብሰባ አድርገው ነበር። ትራምፕ ኢራን እጅ እንድትሰጥ ለማስገደድ የባህር ላይ ከበባው እንዲቀጥል ከፍተኛ ግፊት እያደረጉ ይገኛል። ኬምሬን ወይም ሩሲያ ድንገት ጣልቃ በመግባት ለትራምፕ ወታደራዊ ምኞት አዲስ ቀይ መስመር አስምረዋል። ለፑቲን ረዳት ዩሪ አቫኮስ እንደገለጹት በፑቲንና በትራምፕ መካከል ለ1 ሰዓት ተኩል የቆየ ግልጽ የስልክ ውይይት ተደርጓል። ፑቲን በኢራን ላይ የሚደረግ ማንኛውም የምድር ላይ ጥቃት ፈጽሞ ተቀባይነት የሌለውና ለዓለም ሰላም
አደገኛ መሆኑን ለትራምፕ ነግረዋቸዋል። ፑቲን ቀይ መስመር ሲያሰምሩ፣ ትራምፕ ግን ሌላ ታሪክ አላቸው። ትራምፕ የኢራን ወታደራዊ አቅምና ኢኮኖሚ መወደዱን ተናግረው በሰጡት መግለጫ የኢራን አየር መከላከያና 80% የሚሳኤል አቅሟ መውደሙ እንዲሁም 159 የኢራን መርከቦች አሁን በባህር ወለል ስር እንደሚገኙ ገልጸዋል። ትራምፕ ከፑቲን ጋር ባደረጉት ንግግር ፑቲን የዩክሬን ጦርነት ካበቃ የኢራን ጦርነት እንዲያበቃ እረዳለሁ የሚል ሀሳብ ማቅረባቸው ተናግረዋል። ትራምፕ የኢራን ኢኮኖሚ ሙሉ በሙሉ መፈራረሱንና ገንዘባቸው ዋጋ ማጣቱን ገልጸው ብሪታንያ አሜሪካን ባለመርዳቷ ወቀሳ አቅርበው ነበር። በትራምፕና በኔታንያሁ መካከል በነበረው ስልክ ጥሪ ትራምፕ በሊባኖስ የሚደረገው ጥቃት እንዲገታና በተወሰኑ ኢላማዎች ላይ ብቻ እንዲሆን በግልጽ ጠይቀዋል። ህንፃዎችን የማፈራረስ ፖሊሲ እስራኤልን ገጽታ ስለሚያበላሽ እና የዓለምን አስተያየት ስለሚያዘው እንዲቆም በጥብቅ አስጠንቅቀዋል። ትራምፕ አክለውም የሊባኖስን የተኩስ አቁም ለማስቀጠል እየሰሩ እንደሆነ ለሀገሪቱ አለመረጋጋት ዋነኛው ምክንያት ሄዝቦላ መሆኑን ገልጸዋል። ኢራን ይህንን ወታደራዊ ክንፍ በመጠቀም ሊባኖስን እያፈራረሰች ነው ሲሉ ከሰዋል። በባህረ ሰላጤው ሀገራት ውስጥም የፖለቲካ የመሬት መንቀጥቀጥ እየታየ ይገኛል። የተባበሩት አረብ ኤምሬት ከምክር ቤቱ ጂሲሲ ለመውጣት ዝታለች። ምክር ቤቱ እየደከመ መሆኑንና ከሳዑዲ አረቢያ ቁጥጥር ውጭ በራሷ ለመቆም እንደምትፈልግ ገልጻለች። ከኦፔክ የመውጣት አዝማሚያ እየታየባት ይገኛል። ትራምፕ የኤምሬት ከኦፔክ መውጣት እንደ መልካም ዜና እንደሚያዩት ተናግረዋል። ይህም የነዳጅ ዋጋን ለመቀነስና የአሜሪካ ኢኮኖሚ ለመርዳት ይጠቅማል ብለዋል። በሳውዲ አረቢያና በሁቲዎች መካከል የኢኮኖሚ ጉዳዮችንና የሰራተኞች ደሞዝ አከፋፈል በተመለከተ ድርድሮች እየተደረጉ ይገኛል። ይህም በየመን የታገደውን የሰላም ሂደት ለማስቀጠል እያለሙ ነው ተብሏል። ወደ ግብጽ ስንመለስ ግብጽ በድንበር አካባቢ ባደረገች ወታደራዊ ጥቃት ወቅት በፈጸመችው የሳይበር ጥቃት የእስራኤል የጦር ካምፕ መፈራረሳቸው ተዘግቧል። ይህ ስልታዊ እድገት ግብጽ የጠላትን የቴክኖሎጂ የበላይነት ለማሸነፍ የሚያስችል አቅም እንዳላት ያሳያል።